ካልተመላለስን በህይወት ካልተመላለስን ግን አዎ ወደኋላ ካፈገፈግን እንደሚገባን በክርስቶሳዊ ህይወት ካልተመላለስን ምን እንሆናለን? እናጣዋለን። መዳናችን አጣ ማለት ጽድቃችንን ቅድስናችንን ምን አድርገው ነው ታው ነው ማለት ነው። ኦኬ ይሄን ደግሞ ጽድቅና ቅድስና እንዴት ነው የምንጠብቀው? በንስሐ መንፈስ ቅዱስ ልባችንን ሲያንኳኳ፣ መንፈስ ቅዱስ ኃጢአት ሰርተሃል፣ በደል ሰርተሃል፣ መንፈስ ቅዱስ ለጸሎት ሲያበረታን፣ መንፈስ ቅዱስ ኃጢአተኛነታችንን ሲነግረን ሲወቅሰን፣ ልባችንን ከፍተን በንስሐ ስንመለስ ምን እናደርጋለን? ደግሞ እንታጠባለን አይደል? የቆሸሽ አይደል የሚታጠበው? ደሜዋ ጸድቀናል፣ ንጹህ ሆነናል። ስንቆሽሽስ በኃጢአት ምን እናደርጋለን? እንታጠባለን አይደል? እንታጠባለን ማለት ነው እንቀደሳለን አይደል? ወደ ጽድቅ ሕይወት ደግሞ እንመጣለን። ስለዚህ ድነናል፣ እየዳነ ነው። ከዛ ደግሞ እንድናለን። አሁን ቅድም ምን አለን? በክርስቶስ ከጸደቃችሁ ከቁጣው ደግሞ ከቁጣው ምንድን ነው የሚለው? ድናችኋል፣ ትድናላችሁ፣ ትድናላችሁ። ሚዩትን አሳደመዋ ኦኬ። በእርሱ ከቁጣው በጥላ እንደዚህ ነው የሚለው። ከጸደቅን ከሚመጣው መከራ በእርሱ ድናችኋል አይልም፣ እንድናለን ነው የሚለው። ተስፋ ነው። እንድናለን ያለው ለምን ይመስልሃል? ከሚመጣው መከራ ነው የሚለው። አየህ፣ ከሚመጣው መከራ እንድናለን። የሚመጣው መከራ የቱ ነው? የሚመጣው መከራ እኮ እምነታችን ፍጹም የሚሆንበት። መምህር ብሩክ ሚዩት አነሱ እንዴ? ዛሬ መምህር ብሩክ እሺ፣ እምነታችን ፍጹም የሚሆንበት ሙሽራው ክርስቶስ የሚመጣበት ተስፋችን የሚፈጸምበት መዳናችን የሚፈጸምበት አይደለ? ያቺ የፍርድ ቀን የቁጣ ቀን ትባላለች በመጽሐፍ ቅዱስ። ያቺ የፍርድ ቀን የቁጣ ቀን ትባላለች። እናንተ አባቴ ብሩካን ኑ፣ እናንተ ርጉማን ደግሞ ሂዱ የሚባልበት የቁጣ ቀን አለ። የቁጣ ቀን የተባለው ለማን ነው? ሂዱ ለሚባሉት የቁጣ ቀን ነው። ምክንያቱም በሚያስፈራራና እግዚአብሔር በሚያስፈራራና በፍርድ ቋንቋ ስለሚናገራቸውም ብሎ ሂዱ ስለሚላቸው ይፈርድባቸዋል። ለእኛ ደግሞ ለጸና ነው ደግሞ ይፈረድልናል። ምን ወደሚለው እናንተ የአባቴ ብሩካን ኑ የሚለውን የተስፋ የህይወት ቃል እንሰማለን። ስለዚህ ከቁጣው ወደሚመጣው ቁጣ የተባለው የፍርዱ ቀን ነው ማለት ነው። የፍርዱ ቀን ደግሞ የምናመልጠው በምንድን ይላል? ማቴዎስ ወንጌል ምዕራፍ 24 ደሜ እስከ መጨረሻው የጸና ቢኖር እርሱ ምን ይላል ነው የሚለው? ይድናል። ይድናል። አልዳንም እኮ አይደለም፣ ድኗል እኮ የሰው ግን እስከ መጨረሻው ማለት አለበት፣ መጽናት አለበት። በምኑ መጽናት አለበት? በቅድስናው፣ በጽድቁ፣ በንጽህናው፣ በመንፈሳዊ ፍሬ ክርስቶስን በመምሰል ህይወት ውስጥ ምን ማለት አለበት? ቢጸና ምን ይሆናል? ይድናል። ይድናል ሲባል አልዳንም ማለት ነው። ተስፋ አለው ወደፊት። አልዳንም አይደለም፣ አልዳንም አይደለም። መዳኑን ጠብቆ ቢጸና የዘላለም ህይወትን ደግሞ ያገኛል። በፍርድ ቀን ከቁጣ ያመልጣል ማለት ነው ባጭሩ። እግዚአብሔር ያክብር። አንድ እሱ ነው። ሌላው ግን ቅዱስ ጳውሎስ ከእኛ ስራ አልዳንም እያለ ይናገራል። የቅዱስ ጳውሎስ መልእክት ደሜጓ ብዙ ጊዜ አይተህ አንብበው ከሆነ ዕብራውያንን፣ ኤፌሶንን፣ ቆሮንቶስን፣ ሮሜን ስታጠና ኦዲየንሶቹን ያማከለ ነገር ያነሳል። ለምሳሌ በአይሁድና በአሕዛብ መካከል ክርክር ነበር ታውቃለህ። እነዚህ አሕዛብ የመጡት በምንድን ነው? ወደ ክርስቲያን የጨመሩት በጥምቀት ነው አይደል? አይሁዶች ደግሞ አስቀድሞ በግርዘት የአብርሃም ዘር አይደሉ? ግርዘታቸውን ይመኩበት ይመጻደቁበት ነበር። ስለዚህ ሰው የሚድነው በግርዘት አይደለም። ሰው የሚድነው በእምነት ነው። ወደ ክርስቶስ ኅብረት ስትመጣ በእምነት ነው የምትጨመረው፣ በእምነት ነው የምትመጣው። አምነህ በመጠመቅ ነው ወደ ግንዱ የምትጣበቀው እንጂ በእኛ ስራ አይደለም አይደል? በእኔ ስራ አይደለም። የክርስቶስ አካል ለመሆን እኔ ማዋጫ አለ እንዴ? የለም ወይ? የክርስቶስ አካል ለመሆን ለምሳሌ የብሉይ ኪዳን ህዝበ እስራኤል የእግዚአብሔር ህዝብ ለመባል ምን መደረግ ነበረባቸው? መገረዝ ነበረባቸው አይደለ? መጀመሪያ ላይ በብሉይ ኪዳን። አሁን ግን መገረዝ አለመገረዝ አይጠቅምም አለ ቅዱስ ጳውሎስ። በቃ አይጠቅምም መገረዝ አለመገረዝ። አየኸው፣ መገረዝ አለመገረዝ አይጠቅምም። አሁን በክርስቶስ ባለን እምነት ምን እንሆናለን? ሁላችንም ወደ ህይወት እንጨመር፣ የእግዚአብሔር ልጆች እንሆናለን፣ ወደ አካሉ እንጨመራለን። ስለዚህ ከኛ አይደለም ያን ጽድቅ ያገኘ ነው። ጽድቃችን ክርስቶስ ነው ሲባል ምን እያልን ነው? ከኛ ባልሆነ እኛ ባላዋጣንበት
በቸርነቱ በፍቅሩ በመሆነ ምሕረት ተደረገልን እያልን ነው። ይሄ ማለት ግን ታዲያ በጽድቅ አንመላለስ ማለት ነው? ይሄ ማለት ታዲያ ግን በፍሬ አንመላለስ ማለት ነው? አይደለም፣ አይደለም። ስለዚህ በቸርነቱ አይደለ እኛ ኦርቶዶክሲያን የፈለገ መልካም ስራ ብንሰራ ምንድን ነው የምንለው? እንደ ቸርነት ተቀበልልን አይደለም ነው። ለምን? መጽሐፍ ቅዱስ ምን ስለሚል ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ ይጠንቀቅ። እንዳይወድቅ ይጠንቀቅ ለምን አለ እንዴ? መቆም በራሱ እስከ መጨረሻው መቆም ከሆነ እንዳይወድቅ ለምንድን ነው ይሄ የሚጠነቀቀው? ይሄ የቆመ ሰው ምን ስላለበት ነው? ስጋዊ ስለሆነ ድካም ስላለበት አይደለ? ድካም ይኖራል። እየተመኘ እየሰራ እያሰበ ሊበድል ይችላል፣ ይበድላል። ስለዚህ ጽድቅ መልካም ነገር እንኳን ብንሰራ መልካም ነገራችን አያስመካንም። መልካም ነገር እንኳን ሰርተ ምንድን ነው የምንለው? እንደ ቸርነት። ለዚህ ማስረጃ ልስጥና ልጨርስ። ማቴዎስ ወንጌል አስተውለ ከሆነ እነዛ ብራብ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እንዲህ ብሎ ጌታ ይጠይቃል አይደለ? ትዝ ይላል። ከዛ ግን ቅዱሳን የመለሱለት መልስ አለ። እነዛ በቀኝ ወደ ዘላለም ሕይወት የሚገቡት ምን ብለው መለሱ? ጌታ ሆይ እንዴ መቼ ተርበህ አበላን? መቼ ተጠምተህ አጠጣን? መቼ ታርዘህ አለበስን? አሉት አይደል ጌታ። ጌታ ምንድን ነው ያላቸው? እንዴ እናንተማ ስላደረጋችሁ ሳለ የሚለው አድርገውታል እኮ ደሜ። እነሱ ግን ምን እያሉ ነው? አላደረግንም እያሉ ነው። እንዴ አላደረግንም ሲሉ እየካዱ ነው እንዴ? አድርገውታል ግን ለሱ ብለው አይደለም። ያ ባደረግነው አይደለም እንደ የመጣው እያሉ አይደለም ቅዱሳን። አየህ፣ አማኞች የሚመኩ የሚመጻደቁ አይደሉም። እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ አድርጌ፣ እኔ እኮ በዚህ ወጥቼ የእኔ ጽድቅ የእኔ እያሉ የሚመኩ አይደሉም። ሁሌ ምን ያደርጋሉ? ጌታ ሆይ እኛ ምን አደረግን ይላሉ። ቸርነትን ጠብቆን እንጂ ምሕረት፣ ረድኤት፣ ይቅርታ ይዞን እንጂ እኛስ ምን አደረግን? አርገውታል እኮ ኖረውታል እኮ። ነዳያኑን መግበዋል፣ ድሆችን ሰብስበዋል፣ መልካም ነገርን አድርገዋል፣ በፍቅር ተመላልሰዋል። ግንስ አይመኩም በዛ። ምክንያቱም ትምክታቸው ማን ነው? ክርስቶስ። ትምክታቸው ማን ነው? ምሕረቱ፣ ቸርነቱ፣ ረድኤቱ። እዚህ ቅዳሴያችን ላይ ምን ብለን እንጸልያለን? ትዝ ይል እንደሆነ ደሜ ጻድቃንን ብትምራቸው ከጽድቃቸው የተነሳ ነው ይባላል። ኃጥአንን ብትምራቸው ግን ያን ጊዜ መሐሪ ትባላለህ ይላል። አየኸው፣ እግዚአብሔር ጻድቃንን ቢምር እንዲያው ከመልካም ስራቸው የተነሳ ማራቸው ይባላል። ኃጢአተኞችን ቢምርስ የዛ ሰዓት መሐሪ ይባላል። አየህ፣ ለምን? ኃጢአተኛን የሚምር ስለሆነ። ኃጢአተኛውን መማሩ ይደንቃል። ጻድቁን ቢምርማ ስለ ጽድቁ ነው ይባላል። ኃጢአተኛውን ሲምር ግን ይሄ እግዚአብሔር እኮ መሐሪ ነው ትለዋለህ። አየኸው፣ ኃጢአተኛው እንኳን ምህረት ይጠብቃል። ምህረቱ ተስፋው እግዚአብሔር ነው። ጻድቁስ ተስፋው እግዚአብሔር ነው። አሁን ጻድቅ ነኝ ብሎ አይመጻደቅም፣ አይመካም። ስለዚህ ከኛ ባልሆነ እንሄዳለን ነው ማለት ነው። ከኛ ባልሆነ ወደ ክርስቶስ አካል ተጨመርን። ከዚህ በኋላስ ከኛ የሚጠበቅ ነገር አለ። ምን? ክርስቶስን በመምሰል መኖር፣ በእምነት መጽናት፣ በቅድስና መጽናት፣ በመንፈሳዊ ፍሬ መጽናት። ካልጸናንስ ምን እንሆናለን? እንቆረጣለን። ንስሐ ካልገባንስ እንቆረጣለን። ስለዚህ እንዲሁ በጸጋው ድነናል ስንል ከኛ ያልሆነ በክርስቶስ ቤዛነት ድነናል እያልን ነው። መስቀል ላይ ያዋጣነው መዋጮ አለኛ የለም። በመስቀል ላይ ያደረግነው ድርሻ ያለን እኛ የለም። እንዲሁ በጸጋው እንሄዳለን አይደለም። ያ ጸጋው ምንድን ነው? ባይዘወይ እችን ልፍታና ልጨርስ። ጸጋው የተባለው ምንድን ነው? የእግዚአብሔር ጸጋ የተባለው ልጁ ክርስቶስ አለ እንዴ? አይደለ? ጸጋውን ደግሞ ያገኘነው በመስቀል ላይ በቤዛነቱ አይደለ? እዚህ ሁላችንም እንዲሁ በጸጋው አይደል ያለው? ይህ በመስቀል ላይ ክርስቶስ ቤዛ ሲሆን ለተወሰኑ ግሩፖች ነው? ለዓለሙ ነው። ለዓለም ሁሉ ነው አይደለ? መድኃኒት ለሚያስፈልጋቸው ሁሉ ጌታ ምን ሆነ? በቃ ጽድቃችን ሆነ አይደለ? ጸጋው ክርስቶስ እንዲሁ አዳነን። ኦኬ፣ እንዲሁ ያዳነን ክርስቶስስ ከዚህ በኋላ ከእኔና ከአንተ ምን ይጠበቃል? ወደ ክርስቶስ የመጣን ሰዎች፣ በአካሉ ያለን ሰዎች በንጽህና በቅድስና እየዳንን ዕለት ዕለት መጨረሻ ደግሞ ከቁጣው አምልጠን የህይወትን ቃል የምንሰማበትን ያን የእምነት ጽናት ደግሞ እየዳንን በሚለው ውስጥ እየበረታን ሙሽራው ክርስቶስ እንጠብቃለን ማለት ነው። እንደሚዋ ቃልዎት ያሰማልን ዲያቆንዬ፣ እግዚአብሔር ዘመኖትን ይባርክ። ደስ የሚል ትምህርት፣ ደስ የሚል ማብራሪያ፣ ቆንጆ። ስለዚህኛ ኦርቶዶክሳውያን እንግዲህ ክርስቶስ ኢየሱስ ባደረገልን ጽድቅ ጸድቀናል። ነገር ግን ጸድቀናል ብለን
እኛ ዋን ሴቭ ኦልዌይስ ሴቭድ አማኞች አይደለንም። እያስተማሩ እየሰማችሁ እንደሆነ ዋን ሴቭድ ኦልዌይስ ሴቭድ አማኞች አንዴ ድኛለሁ ኃጢአት ብሰራ ድነቴን አላጣም አይባልም። እኛ ኦርቶዶክስ ውስጥ አላጣም አንልም። እኛ ኦርቶዶክሳውያን ድነታችንን በመፍራትና በመንቀጥቀጥ አለ ፊልጵስዩስ 2:12 ላይ ድነታችሁን እንግዲህ በመፍራትና በመንቀጥቀጥ ፈጽሙት ብሎ ስለሚናገር እንደዛ በመሆን ያንን እንነገራል። ግን ማንም እኛ ጨለማ ውስጥ ናችሁ ቢሉን አይደለንም። ከጨለማ ክርስቶስ ኢየሱስ በደሙ አጽድቆናል። ያጸደቀን ደም ደግሞ እኛ ጸንተን እንድንኖር እንቀጥላለን ብለን ዲያቆን እንዳስተማረን እንደዛ እንላለን ማለት ነው። ሁላችሁንም ቴንኪው። ይሄኛው ጥያቄ ዕብራውያን 1 ላይ ነው። ዕብራውያን 1 ላይ እንግዲህ እኛ የሥላሴ አማኞች ነንና እዚህ ጋር ማን የተናገረው የሚል ነው። እና ትንሽ ክርክር ስለነበረበት ምናልባት ይህንን ክፍል ከዚህ በፊትም ተወያይቶት ከሆነ ክሊር እንዲያደርጉልን ነው። ኦኬ። በነገራችን ላይ ይቅርታ አድርጉልኝና ቅድም አንድ ነገር ብለዋል። አንድ ሰው በኃጢአት ተጨማልቆ በንስሐ ሕይወት ካልተመለሰ እንደው እዚህ ጋር ክሊር እንዲያደርጉልን ለሕዝቡም ለእኛም በንስሐ ሕይወት ሳይመለስ ከዚህ ዓለም በሞት ቢያልፍ ይሄ ሰው የዘላለም ሕይወት አይወርስም። ምክንያቱም በኃጢአት ተጨማልቋል ብለውናል። እንደዛ እና ለዚህ ሰው ፍትሐት ቢደረግ እግዚአብሔር ለካህኑ በሰጠው ስልጣን ምሕረትን የሚያገኝ ይመስሎታል? ዲያቆንዬ፣ እኛ ለሰዎች ሲኦል እንዲገቡ አንጸልይም። ሲጀመር ደሜዋ እንኳን ለክርስቲያን ወገናችን አካላችን አይደለም ለሚያርዱን እንኳን ምሕረት ነው የምንጸልየው። እግዚአብሔር ምሕረት እንዲያደርግ እግዚአብሔር ይቅር እንዲል። በነገራችን ላይ በጸሎታችን ላይ ሁሌም እግዚአብሔር ሆይ ለፍጥረት ሁሉ ምሕረትን አድርግ፣ ለሰው ልጆች ሁሉ ምሕረትን ስጥ፣ ደግሞ ለቤተክርስቲያን አካሎች፣ ለቤተክርስቲያን አባሎች፣ ለብልቶቻችን ሁሉ በአንድ ላይ ላለን ሁሉ እግዚአብሔር ምሕረትን አድርግ ብለን ጸሎት እናደርጋለን። ጸሎተ ፍትሐት ሀሳቡ ምንድን ነው? እግዚአብሔር ስለዛች ነፍስ ልክ ያቺ ነፍስ ክቡር ናት። የክርስቲያን ነፍስ አይደለች? በኃጢአት ልትጨማለት ትችላለች፣ በበደል ልትጨማለት ትችላለች አይደል? ግን ክርስቶስ የሞተላት ነፍስ ናት፣ ክብር ናት። ስለዚህ ዝም ብለን አንሸኝም፣ ዝም አንወረውርም። ልክ ከእግዚአብሔር ዘንድ ልጆች ሲሰጡን እግዚአብሔርን አመስግነን በቤተክርስቲያን በጸሎት በምስጋና እንደምንቀበሉ ደግሞ ልክ ደግሞ ሲሞቱ ደግሞ እነዛ የክርስቲያን አካሎቻችን ምን እናደርጋለን? እናዝናለን። ስናዝን ማንም ያዘነ ቢለው ምን ያደርግ ነው የሚለው? ደሜ ይጸልይ። ደስ ያለ ቢለው ደግሞ ይዘምር። ሀዘናችን በብዙ ምክንያት ሊሆን ይችላል። ሞት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አሁን የምናወራው ስለ ሞት ስለሆነ ሞት የክርስቲያን ወገን ሲለይ ሞት ሀዘን ነው። ለቤተክርስቲያን ሀዘን ነው። ላሉት ብልቶች ሀዘን ነው። ሀዘን ሲሆን ምን ያደርጋሉ ክርስቲያኖች? ይጸልያሉ። ምን ብለው? ጌታ ሆይ ይህችን ነፍስ ማራት፣ በደልም ኃጢአትም ሰርታ ከሆነ አንተ ታውቃለህ፣ በመልካም ተመላልሳም ከሆነ አንተ ታውቃለህ። ግን ምን በላት? ማራት፣ ራራላት፣ ተቀበላት ብለን አካል ብልቶች ስለሆንን አንዱ ቢታመም ሁሉ አብሮ ይታመማልና ስለዛች ነፍስ ይጸልያል። ኦኬ። መሐሪነቱ ግን የእግዚአብሔር ነው። እኛ ግን በእምነት እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን እንጸልያለን። ስለ ክርስቲያን አካላችን ብቻ አይደለም፣ ስለሚገለንም ስለሚያርደንም እስር ቤት ስለሚወረውረንም ክርስቲያንን ስለሚጠላም ሰው እንኳን እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን ማለት ነው። ስለዚህ ምሕረቱ የእግዚአብሔር ዘንድ ነው። ከእኛ ግን እንደሚጠበቀው ደሜ ባጭሩ እግዚአብሔር ሆይ ይቅር በለው፣ ይችን ነፍስ ተቀበላት፣ ማራት፣ ራራላት ብለን የመጸለይ ግን አንደኛ ክርስቲያን ለክርስቲያን መጸለይ ግዴታው ስለሆነ፣ ሁለተኛ ደግሞ ክርስቲያኖች ከአምላካቸው ከክርስቶስ ተምረዋል። ምን ብለው? ማር፣ ራራ፣ ይቅር በል የሚል የፍቅር ጸሎት ተምረዋል። ስለዚህ እየገደሏቸውም ለሚገሏቸውም ይጸልያሉ። ምን እያሉ? ይችን ነፍስ ይቅር በላት እያሉ። እስጢፋኖስን መውሰድ እኮ ነው። እስጢፋኖስን የወገሩት እኮ ምን ያደረጉት ናቸው? በክርስቶስ ያመኑ ናቸው አይደሉም እኮ እንዴ? እስጢፋኖስ በክርስቶስ ላላመኑት ለሚወግሩት ከጸልየ ከለመነ ይቅር በላቸው ብሎ ከጸልየ ከለመነ እኛ ለአካላችን ለሆነው በድካም በኃጢአት ሊሆን ይችላል፣ ግን አካላችን ክርስቲያን ለሆነ ደግሞ ማር፣ ራራ፣ ይቅር በል እያልን ለዛች ነፍስ እንጸልያለን። ቴንኪው። ቃልዮት ያሰማልን ዲያቆንዬ። እዚህ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል አለና እዚህ ጋር ማን ነው የተናገረው? የትሪኒቲ መገለጫ ወይ ደግሞ የሥላሴ መገለጫን እናይበታለን ወይ
ትንሽ ክርክሮች ስላሉ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች እንግዲህ አስቀድሞ እግዚአብሔር ለአባቶቻችን በነቢያት ተናገረ ይላል። በነቢያት ተናገረ ይላል። በኋላ ዘመን ግን ሁሉም ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን ይላል። አሁን እዚህ ጋር እግዚአብሔር እኛን የተናገረን ራሱ ዳይሬክትሊ ነው ወይስ በልጁ ነው የተናገረን? ኦኬ፣ በአጭሩ በአዲስ ኪዳን በልጁ ነው የተናገረን። በልጁ ነው የተናገረን ማለት የአብ ሀሳቡ የአብ ቃሉ የወልድም ነው። የአብ ፍቃዱ የወልድም ነው፣ የመንፈስ ቅዱስም ነው። በልጁ የነገረን ምን ብሎ ነው? በልጁ የነገረን በልጁ ምሕረትን ይቅርታ እንድናገኝ ነው። ይህች ይቅርታ ይህች ምሕረት የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ለምሳሌ በብሉይ ኪዳን እግዚአብሔር ለአባቶቻችን በልዩ ልዩ መልክና ጎዳና ተናገረ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ኦኬ። ኋላ ደግሞ በአዲስ ኪዳንስ በብሉይ ኪዳን ነቢያቱን ይልክ የነበረው እግዚአብሔር አንዱ አምላክ እግዚአብሔር በአዲስ ኪዳን ግን ራሱ ልጁን ላከልን፣ የባህሪ ልጁን ላከልን። ለዚህ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ደግሞ ምን አለ? ከአብ ወጥቼ መጥቻለሁ አይደል ያለው። ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን በልጁ ተናገረን፣ በነቢያቱ አይደለም፣ ራሱ በልጁ ተናገረን። ለዚህ ነው እግዚአብሔር ዓለሙን በልጁ ሆኖ ከራሱ ጋር አይደለም የሚለው። ስለዚህ በልጁ ተናገረን ሲል እንዳልከው ትሪኒቲንም ያሳያል። በአካል የተገለጠው አካላዊ ቃል እንደሆነ ያሳያል። በልጁ ስለተናገረን ደግሞ በማን ማለት ነው? አብ አለ ማለት ነው። ስለዚህ የአብ አባትነትን ታያለ፣ የወልድ ደግሞ የባህሪ ልጅነት ታያለ ማለት ነው። ስለዚህ ያንን በደንብ ግልጽ አድርጎ ነው የሚያስቀምጠው። ትሪኒቲንም ያነሳል እንዳልከው ደሜዋ። እሺ መልካም ጥሩ። እሺ ቢብልዬ መጽሐፉን በውስጥ ላክልሽ። እቺ እየከፈተልኝ አይደለም። ምንም ችግር የለም ዲያቆን